ሃይ እንዴት ናችሁ? ይህ የመጀመሪያው የዩቲዩብ ቻናሌ ነው። ወደ ዩቲዩብ ተቀላቅያለሁ። በጣም እንደምትወዱት ተስፋ አደርጋለሁ። ብዙ ሀሳቦች ነበሩኝ። በጣም ብዙ ነገር ማቅረብ እፈልጋለሁ። በጣም ብዙ የሚያስተምሩ ነገሮችን ዩቲዩብ ላይ ብዙ ማያቸው በጣም ዩቲዩብ እና ቲክቶክ ላይ በጣም ተጎልቶ እንደሚውል አንድ ሰው ማለት ነው። ብዙ የታዘብኳቸውን ነገሮች እናወራለን። ያው ዋናው ሰብሰብ አድርጌ ስናገራችሁ ማስተላለፍ የምፈልግ ማለት ማቅረብ የምፈልጋቸው ነገሮች አንደኛው ሌሊት ላይ የሚሰሩ እንትኖቻችንን ልክ በሌሊት ጀግኖች ስም እንሰራለን። ሌሊት ላይ የሚያገለግሉ ልክ እኔ አንድ አባቷ ሌሊት ይሰራ እንደነበረች አንድ ሴት አባቴ ፖሊስ ነበር። እናም ሁሌም አዳሪ ስራ አለውና ሌሊት ሲሄድ የሚሰማኝን ስሜት መቼም ልገልጸው አልችልም ኖርማሊ እና አባቴም ሲሄድ በጣም እየከፋው እንደሚሄድ ያስታውቅ ነበርና ተኝተን አስተኝቶን ምናምን አይቶ ምናምን ነበር የሚሄደውና ያንን ጊዜ ሳስበው ሌሊት የሚሰሩ ሰዎች ምን እንቅልፍ ብቻ አይደለም ባይዞ ሳክሪፋይስ የሚያደርጉት እነዚህ ሰዎች እና ሌሊት ላይ ብዙ አደጋውም ያለው ሌሊት ነው። የሚያስፈሩ ነገሮች የሚያሉበት ሁሉም እኛ በባህላችንም ጨለማን በጣም እንደምንፈራ ከሴጣን ጋር እንደምናያይዘው ሁሉ ሌሊት ላይ ስትወጣ ሴት ስትሆን ወንድም ሲሆን የየራሱ እንትን አለው አደጋ አለ የየራሱና ሰዎች ብዙ ጊዜ የሚመስላቸው እንቅልፋቸውን አጥተው እየሰሩ ነውና እንቅልፍ ዋናው ነው፣ ከምግብ ቀጥሎ ዋናው ነገር ነው ብዬ ማምነው ነውና ያንን እንደሚያይ ሁሉ ታሪካቸው በጣም ብዙ ሊያስተምረን የሚችል እንደሆነ አምናለሁ እና አባቴ በጣም በቃ ጥሩ ሰው ነበረ። ያው አባቷ ስለሆነ ነው እና ያንን ጊዜ ሲያሳልፍ ምን ያህል ከባድ እንደሚሆንበት አምናለሁ። ቤተሰቡና ትዳሩ ልጆቹን የሚወድ አባት ነው የነበረኝና ያንን ነገር ማወቅ ፈልግ ነበር፣ ማስወራት ፈልግ ነበርና ልጅ ስለነበርኩ ብዙም ከአባቴ ጋር እነዚህ አይነት ወሬዎችን አላወራውምና ያም ጊዜ ስላለፈኝ አሁን ደግሞ ሌሊት የሚሰሩ ሰዎች ምን አይነት ሳክሪፋይስ እያደረጉ እንደሆነ ምን አይነት ችግሮችን እያለፉ እንደሆነ ውስጣቸው ያለውን ታሪካቸውን በጣም ብዙ ታሪኮች በጣም የምትደነቁባቸውን ታሪኮች ነው ይዤላችሁ ነው የምመጣው። በጣም ትወዱታላችሁ። ይሄ ፕሮግራም በቃ ከሁሉም በላይ እንደሚሆን እርግጠኛ ነኝ። ኮሜንታችሁን እቀበላለሁ። እንደዚህ አይነት ሰዎች አቅርቡ። ሌሊት ላይ የሚሰሩ ፖሊሶች አሉ፣ ሹፌር፣ የታክሲ ሹፌሮች፣ እርጥብ የሚሰሩ ቆሎ የሚሸጡ በቃ በጣም ብዙ ነው ባይዞኝ ሰዎች። ይሄ ከኢማጂኔሽን ብቻ በላይ ነው። ዘበኞች አሉ። እናንተም ደግሞ ሪከመንድ የምታደርጓቸውን አቀርባለሁ። ባይዞኝ ኮሜንት ላይ ጻፉልኝ። በሁለተኛ ደረጃ እዚህ ዩቲዩብ ቻናል ላይ ለማቅረብ ያሰብኩትም ስለ ትዳርን ከቲክቶክ እና ከዩቲዩብ ውጪ ሆነን እናወራለን፣ እንገመግማለን። ዩቲዩብ እና ቲክቶክን ሳይወክል ማለትም ብዙ ጊዜ ዩቲዩብ ላይ የሚወጡ የትዳር ወሬዎች ብዙ ነገራቸው ተቆርጦ ነው እኛ ጋር የሚመጣው። ጸብን አናካትትም። ጸብን ሃንድል የምናደርግበትን መንገድ ሪያሊቲው ላይ ትኩረት አናደርግም ኖርማሊና ሪል የሆነውን የትዳር ህይወት በጣም ትዳርን ረጅም ጊዜ አብረው ካሳለፉ ሰዎች አንጻር ከነሱም ጋር እንግዶችን እየጠራ እናይበታለን። በጣም ተወዱታላችሁ፣ እንማማርበታለን። በጣም ብዙ ፋይቶችን እናካሄዳለን። በተለይ ከባለቤቴ ጋር እና ባለቤቴ ቲክቶክ ላይ በጣም አነጋጋሪ ሆኖ ወይ ደግሞ ዩቲዩብ ላይ አነጋጋሪ ሆነው የወጡ እንትኖችን በአልጋ ዙሪያ በደንብ እንከራከራለን። ይህንን ደግሞ ለእናንተ እናስተላልፋለን። በጣም ተወዱታላችሁ ማለት በቃ ኢንተረስቲንግ እንደሚሆን በጣም እርግጠኛ ነኝ። ሶስተኛ ስለ ቤተሰብ እናወራለን። ልጆች በዚህ ጊዜ በጣም ከባድ የሆነው ሁሉም ሰው ዩቲዩብ ላይ እያየ ነው ልጆቹን የሚያሳድገው። ወላጆቻችን እንደዛ አይደለም የሚያሳድጉን፣ ግን ጥሩ ልጆች ነን ማለት አላውቅም፣ እንደ ሰው ይለያያል። ያ ግን ደግሞ አሁን ያለው ልጅ የሚያድገው ዩቲዩብ ላይ በሚታይ ቲክቶክ ላይ በሚታይ ነው። ሪል የሆነ መሬት ላይ የሆነ ነገሮች ደግሞ ስለ ቤተሰብ እናወራለን። ልጆች ምን መሆን አለባቸው፣ ቤተሰብ በምን መልኩ ማሳደግ አለበት የሚለው ረጅም ጊዜ ልጆቻቸውን አሳድገው ጥሩ ደረጃ ካደረሱ ትልልቅ ሰዎች እንማራለን፣ ከነሱም እውቀቶችን እንወስዳለን። ሆነም ቀረ ከዩቲዩብ በስተጀርባ የሆኑ ታሪኮችን እሰጣችኋለሁ። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁኝ። አመሰግናለሁ። እኔ ነፃነት እባላለሁ ከቤተሰቦቼ ጋር የዩቲዩብ ቻናል ተሙስ ፋሚሊ ይባላል። ፎሎ ሰብስክራይብ አድርጉን። አመሰግናለሁ።